ሪዲዩስድ ቮልቴጅ ሞተር ስታርቲንግ ተምራችሁ ዳይሬክት ኦንላይን ስታርቲንግ ከረንቱን ሚኒማይዝ ማድረግ ሳያስፈልግ ቀጥታ ለሞተሩ በዚህ ሰርኪት በኮንትሮል ሰርኪት አማካኝነት ምንም ሌላ ቮልቴጅን ሪዲዩስ ማድረግ ሳያስፈልግ ስታርቲንግ ከረንቱን ሚኒማይዝ ማድረግ ሳያስፈልግ ዳይሬክት ፓወር ሰፕላይ መስጠት ማለት ነው። ዳይሬክት ኦንላይን ሞተር ስታርቲንግ ሜተድ ሲሆን ዳይሬክት ኦንላይን ሞተር ስታርቲንግ ሜተድ ነች። እቺን ሰርኪት ነው የምንቆጣጠረው ፓወር ሰርኪቷን። እዚህ ጋር ኮንትሮል ሰርኪት አለን። ይሄኛው ፓወር ሰርኪት እንደነገርኳችሁ አሁን በዚህ ሰርኪት ውስጥ ምን ተካቷል፣ ምን መካተት አለበት ነው ያልኳቸው። ፕሮቴክቲቭ ዲቫይስ መካተት አለበት። ፕሮቴክቲቭ ዲቫይስ መኖር አለበት። ይሄ አሁን ኢንስቴድ ኦፍ ሰርኪት ብሬከር እዚህ አሁን የድሮ ሰርኪት ስለሆነ አጋጣሚ እዚህ ጋር ፊውዝ ነው የተጠቀመው ሰው። ይሄን ዲያግራም ዴቨሎፕ ያደረገው ሰው ፊውዝ ነው የተጠቀመው። በፊውዝ ቦታ ግን ማንን መጠቀም እንችላለን? ሰርኪት ብሬከር መጠቀም እንችላለን። ሲንግል ፌዝ ሰርኪት ብሬከር መጠቀም ማለት ነው። ሲሚለርሊ እዚህ ላይም ለፕሮቴክሽን ሰርኪት ፊውዝ ተጠቅሟል። ኢንስቴድ ኦፍ ፊውዝ እኛ ምን እንጠቀማለን? ስሪ ፌዝ ሰርኪት ብሬከር እንጠቀማለን። ስሪ ፌዝ ሰርኪት ብሬከር እንጠቀማለን። ተረፈ ይሄ ኮንታክተሩ ነው። ይሄ ኦቨርሎድ ላይ በውስጡ ያሉትን ስትሪፖች ለማሳየት ሶስት ስትሪፖች የሚታጠፉና የሚዘረጉ ስትሪፖች እንትኑም ሪሌውን አክቹዌት የሚያደርጉ ዳይሜትሪክ ስትሪፖች መኖራቸውን ለማሳየት ነው ይህን ሲምቦል የተጠቀሙት። ይሄ ኦቨርሎድ ሪሌይ ነው። ከዛ በኋላ ይሄ ሞተሩ ነው ማለት ነው። ይሄ ቀጥታ ሞተሩ ነው። እዚህ አሁን ወደ ሰርኪት ዴቨሎፕመንት እንሄዳለን። እቺን ሰርኪት ነው መጀመሪያ ዴቨሎፕ የምናደርጋት አሴምብል የምናደርጋት። ስለዚህ ከምን እንጀምራለን? እዚህ ጋር ያለን ሰርኪት ብሬከር አለ። ሰርኪት ብሬከሩ አንደኛው እቺ ለኮንትሮል ሰርኪት እንጀምር ብንል ጥሩ እዚህ እንጀምራለን። ይሄ ወደ የት የሚሄድ ነው? በፊውዝ ባክ ቦታ ምን እንጠቀማለን ያልኳቸው ሰርኪት ብሬከር እንጠቀማለን። ይሄ ወደ ፓወር ሰፕላይ የሚሄድ ተርሚናል ነው ይሄኛው ማለት ነው። ስለዚህ ከዛ ጀመርኩ። ከዛ ከሰርኪት ብሬከር ወይም ከፊውዝ ወጥተን ወደ የት ነው የምንሄደው? እሱ እንወጣለን። ወደ የት ነው የምንሄደው? ወደ ኦቨርሎድ ሪሌይ። መጀመሪያ ግን አንድ ኦቨርሎድ ሪሌይ ፊክስ እናደርጋለን። እንትን ላይ አንድ ኦቨርሎድ ሪሌይ የተቻለ መጠን እንትኑ ላይ ፊክስ እናደርጋለን ሰርኪቱ ላይ። ለምሳሌ እዚህ ጋር ምንድን ነው ያሉት ተርሚናሎች እንደነገርኳችሁ 236 ቀጥታ እነዚህን ተርሚናሎች ሶስቱን ተርሚናሎች 246 ላይ ነው ወስደን የምንገጥማቸው ማለት ነው። ራሱን ይቻለ ማለት እንደዚህ በቀጥታ እንትን የምንለበት ይሄኛውን አጋጣሚ ስላለ ነው። ይሄን እንፍታት።
ከዛ ወደ የት ነው የምንሄደው? ሰርኪት ብሬከሩ ጋር ገብተናል። በዚህ ተርሚናል አማካኝነት አሁን ከሰርኪት ብሬከሩ እንወጣለን። ከሰርኪት ብሬከሩ ወጥተን ወደ ኦቨርሎድ ሪሌይ ያያችሁት ኦቨርሎድ ሪሌይ ኖርማሊ ክሎዝድ ኮንታክት ነው ሪሌይ ክሎዝድ ኮንታክት ቺንች እነዚህ ይሄን ሆነች። ስለዚህ ለኛ ፐርፐዝ አሁን እዚህ ፐርፐዝ እቺን ኮንታክት እንጠቀማለን። እሺ ከዚህ ወደ የት ነው የሚሄደው ይነግረናል እሱ። ሶሪ እቺ ከሰርኪት ብሬከር አልወጣሁም አይደል? ከሱ ወጥቼ ነው ወደ እንትን መግባት የነበረብኝ። ሰርኪት ብሬከር ወጥቼ ወደ ኦቨርሎድ ሪሌይ ገባ። ኦቨርሎድ ሪሌይ ወጥቼ ወደ የት ነው የሚሄደው? ወደ ስቶፕ በተን ጋር ነው የሚሄደው። አሁን በሌላ ዋየር ወደ የት እሄዳለሁ? ራሱ ከኦቨርሎድ ሪሌይ ወጥቼ ይህን ሰርኪት እያያችሁ ፕራክቲስ ማድረግ ትችላላችሁ። ትላለች ሰርኪቷቸውን በኋላ ነው ሶፊስቲኬትድ ስለሆነ ትንሽ እንትን የሚለው በጣም ቀላል ነች። ከዛ ከኦቨርሎድ ሪሌይ ወጥተን ይሄ ግን በደንብ ትበቃል እየተፈታ በኋላ ትራቭል ሹቲንጉ እንዴት ያሰክራል መሰላችሁ። በደንብ እያጠበቃችሁ መሄድ ነው። ይሄ አሁን ኖርማሊ ክሎዝድ ነው እንጠቀማለን ያልኳቸው አይደል? ለዚህ ስታርት በተን ምን ጊዜም ምንድነው ማለት ነው ኮንታክቱን የምንጠቀመው ኖርማሊ ክሎዝድ በተኑ ነው። ኖርማሊ ክሎዝድ ኮንታክቱን ነው የምንጠቀመው። ትልልቅ ፓነል አሁን ኮንትሮል ፓነል ምናምን አሁን በተለይ ትልልቅ የፓወር ሰፕላየሮች ላይ ስትመደቡ እናንተ ናቸው ኮንትሮል ሰርኪት ዴቨሎፕ ስታደርጉ የምትሉት። ደግሞ በጣም ሀይሌ ሄድ ነው ይገርማል። እኛ ከሚከፈለን ደሞዝ ምናልባትም 3፣ 4፣ 5 እጥፍ ደሞዝ የሚበሉበት እንትን የአሴምብሊ ሴክሽን አለ እንትኖች ላይ ዴሊቨሪ ሴክሽን ላይ ካምፓኒዎች ጋር ይሄን እነዚህን ብቻ ነገሮች አሴምብል አድርጎ እስከ 40-50 ሺህ ብር ድረስ ነው በአሁኑ ሰዓት የሚበሉት። ዴሊቨሪ ከውጭ ምናምን እያስመጡ በተለያዩ መንግስት ተቋማት ዴሊቨር የሚያደርጉ ካምፓኒዎች። ከዛ ወደ የት ነው የሚሄደው? ወደ ስታርት በተን ነው የሚሄደው። ከኖርማሊ ኦፕን ኮንታክት ወጣሁ፣ መጀመሪያ ገባሁ፣ ከኦቨርሎድ ሪሌይ ወጥቼ እዚህ ገባሁ። ከዛ ከዚህ ወጥቼ ወደ የት ነው መግባት ያለብኝ ማለት ነው? ወደ ስታርት በተን መግባት ያለብኝ። ስታርት በተን ምንድን ነው የምጠቀመው ማለት ነው? ጊዜ ኖርማሊ ኦፕን ኮንታክት ነው የምጠቀመው። ይህን ነው መርሳት የለብንም። ስታርት በተን ጊዜም ምንድን ነው ማለት ነው? ኢትስ ኖርማሊ ኦፕን ኮንታክቱን ኦፕን ክሎዝድ አለ ኦፕን የምጠቀመው ስታርት በተን። እዚህ ገባ። ወደፊት የሚሰካካ እንትን አለ፣ እሱን እንጠቀማለን። አሁን እዚህ ላይ ፕራክቲስ አድርጋችሁ ወደዛ እንድትሄዱ ብዬ ነው እንጂ አሉ ተሰካካ ያለ ዝም ብለህ ቁጭ የሰካካ ነው የምንጠቀመው። ግን ይህንን ካልተማራችሁት ኦልሬዲ ክሎዝድ የሆነውን ሰርኪት መሰካካቱ ምንም ትርጉም የለውም። እናንተ በኋላ እንትን ላይ አይረዳችሁም። ለዚህም እዚህ ጋር የምንሰራው እንጂ ያለው አሴምብሊዎች አሉ የመጡ እንደ የሰካካን ብቻ ነው የምንማርባቸው። ሶፊስቲኬትድ የሆኑ ሰርኪቶችን በዛ እንሰራለን።
ኦኬ ከዛ እንደገና መውጣት አለብኝ። ከዚህ ወዴት ነው የሚሄደው ንገሩኝ እናንተ። ኖርማሊ ኖርማል ኦኬ ወዴት ነው የሚሄደው? ኮንትሮል ወደ ኮንታክተር ኮይል ኤዋን ነው የምገባው። እዚህ እወጣለሁ። ከዛ ወደ የት ነው የምገባው? ይህን ኮንታክተር አለ የተጠቀምነው ወደ ኤዋን እንገባለን። ኤዋን ኤቱ እዚህ አለ። ኤዋን ኤቱ አለ። ቀጥታ ወደ ኤዋን ኮንታክተር የኮንታክተር ኮይሉ ተርሚናሎች ጋር ነው የምገባው ማለት ነው። እዚህ ኤዋን ኤቱ ብያቸዋለሁ። ስለዚህ ከኖርማሊ ኦፕን ኮንታክተር ወደ ኤዋን እንገባለን። ላግ ምናምን እናስገዛለን። እንደዛ ያስቸግረንም ላግ ብሎ ጫፍ እንትን የሚደረግ ከዛ ከኤቱ እወጣለሁ። ከኤቱ ግን መውጣት ያለብኝ ወደ የት የሚወስድ ተርሚናል ይዤ ነው? ወደ ሶርስ የሚወስድ ተርሚናል ይዤ ነው። ኤቱ ወጥተን ወደ ኒውትራል ነው ወይም ወደ ሶርስ ነው። ኤቱ ወጥተን ወደ ሶርስ እንገባለን። አንዱን ሰርኪት ጨረስን ማለት ነው። ኦኬ ይሄን እንደዚህ አሁን ሰርኪቱን ይቺ ብቻ ስትቀር ይሄንን ሙሉ ሰርኪት ኮምፕሊት አድርገናል። አሁን ይቺ ሰርኪት ሳንጠቀም መጀመሪያ ኮንትሮል ሰርኪት ቼክ እናደርጋለን። ፓወር ሰፕላይ ስንት ነው? ቮልቴጁ 380 ላይ አጀስት አድርግልኝ።